አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ላላችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ቤተሰብ ያላደረጋችሁ ቤተሰብና ላይክ ሸር እያደረጋችሁ ኢንሻአላህ እስከ መጨረሻው ተከታተሉኝ። እንግዲህ እንደምታዩት ምን የት ይመስላችኋል? እንዳለ ዙሪያውን ጎራ ነው። ዝንጀሮ ድንጋ ጎራ እንግዲህ እንደምታዩት ይሄን ይመስላል። በጣም ገጠር ነው። ብቻ አልሐምዱሊላህ ይሄው እንግዲህ አመታቶችን አመት እያደረግን ነው መሰለኝ እና አዲስ ስንመጣ በዚህ ታች ሸለቆውን ስንመጣ እያለቀስኩ ማለት ነው። እንደዛ ነበር ያሳለፍኩት። አልሐምዱሊላህ ብቻ በጣም ከባድ ነው ገጠር ላይ መስራት። መም ቢመጣ ምን ቢል ቶሎ ወደ ሐኪም ቤት አይወስዱም። በጣም ሩቅና ገጠር ስለሆነ እንግዲህ እንደምታዩት አልሐምዱሊላህ ያላህ እገዛ ሆኖ ሁሉም ነገር ባላህ ፍቃድ ነው። በእርግጥ ግን ሰበቡንም ደግሞ በጣም ከባድ ነው ገጠር ላይ መኖር ማለት ነው። እና እድል ነው ደግሞ አልሐምዱሊላህ ምንም ማድረግ አይቻልም። ሪያር ነኝ ተብዬ ነው ስራውን የመጣሁትኝ። ግን ሪያር ከመጣን በኋላ ነው እንደገና በአየር አልባህ የሚባል ከተማ ነው አሁን ይሄ እንደምታዩት። አልሐምዱሊላህ እንግዲህ አብሽሩ እንደኔ እንደዚህ ቦታ ገጠር ላይ ያላችሁ ያልፋል ኢንሻአላህ። አልፎ በደህና የንያችንን አድርጎ ሀገራችን አላህ ያብቃን እንጂ በጣም ከባድ ነው። ሰሞኑን አሁን ዱባይ ላይ ያሳለፈችው አሊ ከተማ በመሆኑ ሰበቡንም አላህ ነው፣ ግን ሰበቡንም ማድረስ ደግሞ ከተማ በመሆኑ ተደርሶላታል። ያን ቀን መቼም ያን ያየ ያላለቀሰ ያላዘነ ይኖራል ብዬ አላስብም። በመነገው ደስታውን አልሐምዱሊላህ እንደዛ ደስ ባለ እንትና ስናያት አልሐምዱሊላህ ሁላችንም ደስታ ሆኗል። እና ገጠር እንደዚህ ህገ ወጥ ሆናችሁ አሁን ራሳችሁ ወደ ገጠር ቦታ ስራ ፈልጋችሁ አትሄዱ። ምንም ብሩ ቢጨምርም ስቃው በጣም ከባድ ነው። ደህና ሰዎች ያሏቸው በዛው አይቀጥሉም። ያው እንግዲህ የአረቦች ባህሪ ዛሬ ሌላ ነገ ሌላ ነው እና እኛም ሲብስብን ደግሞ አንችልም። ስደት ያው ብሶት ነው የሚለን እኛም ጋር። ስለዚህ ክፉም ይሁኑ ደግ ከተማንም ያህል ነገር የለም። ቢሆን ሆነ ባይሆን ደግሞ የማምቻቸትና ከዛ ቤት የመውጣት እድሉ ቻንሱ ቀላል ማለት ነው። እና እንዴ ምን አጋጠመ መሰላችሁ? ልክ እንደሷው እንደ ልጅቷ ማለት ነው ገጠር ብዬ ሄድኩኝ። የተዋዋልኩት ጽዳት ነበረ እና ከሄድኩኝ በኋላ ገጠር ስለሆነ ቤተሰብ ዘመዶቻቸው ጋዛ አሳረፉኝና እዛ ሳገኛቸው ስንዋዋል ያኔ በስልክ እንዳወራ ነው ጽዳት ብቻ እንደሆነ አወራኋቸውና አዎ እንደዛ ነው አሉ። ግን ከሄድኩ በኋላ እዛ ምግብም እንዲጨምር አስገድዱ። ገጠር ነው ምንም ማረግ ስለማልችል እና ደግሞ ያው ስራ አይገልም ራስን ያው ላለመጉዳት ጉዳቻ ላይ ላለመጣል እንጂ እሺ መርሃባ ብዬ ያንን ስራ እስተ ምግብ ጨምሬ እየሰራሁኝ ነበረ። እና በዓል አካባቢ ሲደርስ ሁላቸውም ቤተሰብ ተሰባሰቡና የልጆቻቸው ሚስት የሌሎች ሚስቶች ልጆቻቸው ሁሉም ተሰባስበው እንዳለ ቤተሰብ በጣም ብዙ ነበረ። የሄድኩባት ደላላ ደግሞ በጎን ነበረ የምትሰራው እዛው ገጠር ሆኖ ጎን በጎን ነበረ ቤታችን ትንሽ ቢርቅም ያው እዛው አካባቢ ነችና ይሄንን ጉዳይ ስነግራት በጣም ያዋዘነች። ምንም ማድረግ አይቻልም። አረቦች ጋር ስቀሽ እዚህ ገጠር ላይ ስለሆነ ስቀሽ ማሳለፍ ነው እንግዲህ። ተይ ይሁን ቃላቸው ማፍረሳቸው ምናምን ብላ ያው ብርም አይጨምሩም አንዴ እንትን ካሉ በዚህ መልኩ እሺ ብዬ ተቀብዬ እየሰራሁ እያለ ደግሞ ትንሽ ቆይታ አሉና 8 ቀን ሳይቆዩ የታመመች ልጅ 20 ዓመት ልጅ ነበረችና አይምሮዋም ሆነ ሁሉም ነገር በቃ ምንም አትልም አታቅምም። እሷን እንደምቆጣጠር አተለው ስትተኛ ስትነሳ ሽንቷን ስትሸና ሁሉን ነገር እንደምቆጣጠርና አደረጉኝ። ያምን ተቀብዬ እንትን ስል ደግሞ ያን የተነጀሰውን እንደማጥፍ እና በማሽን አታጥፊም በእጅሽ ነው ድረስ አሉኝ። እንግዲህ ተመልከቱ ይሄን የገጠርን ስቃይ ማለት ነው። ይሄን ሁሉ ተቀብዬ እሷ እንደውም ይች ልጅ ደንግጣ በቃ ለውለታዋ ብላ ደንግጣ እኔ ራሴ ይሄን ስራ እየመጣሁኝ አግዝሻለሁ ድረስ አለች። እና ይሁንም ችግር የለውም በማለት ይሄን ሁሉንም ስራ አጠቃልሌ እየሰራሁላት እያለ ሰዎች በተሰበሰቡበት ጊዜ ስልክ ጠፋ ተባለና ያ ስልክ የተወሰነ ፈለኩኝ። እነሱ ጸጥ ሲሉ
እኔ ስራ ላይ በጣም ስለሚበዛብኝ ወደ ስራዬ ትኩረት አደረኩኝ። መጨረሻ ላይ ግን የከረሙ ከርሞ ያ ስልክ አግኝተውት መሰለኝና ጸጥ አልኩኝ። አልተፈለገም፣ አንድ ቀን ብቻ ነው የተፈለገው እና እኔ የነዛ ሰዎች ሪያድ ነበርኩና ከሪያድ ገጠር ወደ ሪያድ ሲመጡ እኔ አብሬ መምጣት እፈልጋለሁ። እዛ መሰቃየት አልፈልግም። በጣም ስራውም ሁሉም በዝቶብኛል፣ ከብዶኛልም እና መመለስ እፈልጋለሁ። ማይመልስሻል እያሉ ነበርና ከዛ በፊት ልክ እነሱን ለዚያራ ያመጡት ጋር መመለስ እፈልግ ነበረ። ያንን ማድረግ ሲችሉ እየሄዱ እያሉ በድብቅ ሂዱ ይሏቸዋል። ዘይነባ ስለምትፈልግ እየተደበቃችሁ ሂዱ ተብለው እየተደበቁ ነው የሚሄዱት። እኔ ሳላያቸው ሹልክ ሹልክ ሲሉ እና አንደኛዋን የልጃቸውን ሚስት ጠየኳት። ትሄዳላችሁ ስላት አዎ ዛሬ ከሰዓት እንሄዳለን ስትለኝ በቃ ሄድኩኝና ምን አማራጭ አለኝ? ያ ስልክ ጠፍቷል በማለት እንግዲህ እነሱ ሊሄዱ በተነሱበት ሰዓት እሄዳለሁ ብል ስልክ ጠፍቷልና አትሄጂም ሊሉኝ ስለሚችሉ አግኝተውትም ይሁን አላገኙትም ልጠይቅና መፈለግም ካለበት ተፈልጎ ተገኝቶም ሆነ እንትን ብሎ በዛን ሰዓት እነሱ ጋር መሄድ ስለምፈልግ እንደዛ እንዲሆን ፈለግኩና ሂጄ ስልኩ ተገኘ ወይ ስላት አልተገኘም አለችኝ። አያ ሁላችንም እንፈልግ፣ በእኔ ስራም እየሰራሁኝ እንፈልጌ ላገኘው አልቻልኩም እና እንፈልግ አልኳቸው። በቃ እና መሄድ እንደምፈልግ እነሱ ጋር ሲሄዱ መሄድ እንዳለብኝ ነገርኳቸው። ሁሉም ተነሱ። ነገር ግን ለፍለጋ አእምሯቸውን ዝግጁ አላደረጉትም። አንቺ ነሽ እና በቃ ስጭን ስልኩን ነገር ነው። አስባችሁታል? የሰው ሀገር። እኔ ደግሞ በሰዓቱ ተገይቶልኝ ነገሩ ለይቶ መመለስ ስለሆነ የምፈልገው ሊያስፈልጉኝ ራሱ አልቻሉም። አንቺ ጋ ነው። እሺ እኔ መቼስ እቤታቸው ውስጥ ሁኜ ሆዴ ውስጥ አልዶለውም። እንዴት እንደዚህ ያስባሉ ማለት እኔ ልኬን አያውቁም። በእርግጥ ልክሽን ለማያውቅ ልካችሁን የማያውቅ ሰው ያላችሁን ቢላችሁ ምንም እንትን ግን ሲበዛም ያስጠላል። እና አንቺ ነሽ ስጭን። ልጅየው መጣ። ፖሊስ ነው ታውቂያለሽ። ይሄ በቃ የሆነ ለምንድን ነው እጅ የሚቆርጥና የሚገል ሰዎች ዘንድ ደውሎ ያስገድልሻል ምናምን አለችኝ። ድረስ ምንም ችግር የለውም። የምር በቃ ከተማ ብትሆኑ ፍትህ የትም ሆነ የትም ሆና ወታችሁ እንኳ ፖሊስ ላይ እጃችሁን ሰጣችሁ የሆነ ፍርድ ነገር ይኖራችኋል። ያኔ ከህይወታችሁ በፊት ለራሳችሁ የምትሆኑበት ይኖራል። ግን ገጠር ላይ በጣም ከባድ ነው። እኔ ግምርጫ የዛን ሰዓት በቃ በራሴ ፈረምኩ። ምንም ችግር የለውም። ሰው ወንጀል ባልሰራሁበት አይደለም የምትገሉኝ። በቃ ችግር የለውም። ሞት እኮ አለ የትም። ግን ጊዜው አላህ ከቀደረው የትም ቢሆን ቀድሮብኝ ከሆነ እሞታለሁ። እና ደግሞ በአላ ኃጢአቴ ላደረጋችሁት ነገር ደግሞ ኃጢአት ሰርቼ ነው ወይስ ተወንጀሌ መሞቴ ነው እንጂ እንትን የሚል አለ ወንጀሌ ምንም ጣጣ የለውም። ሊከሰኝ ይችላል። አይዲ ችግር የለውም አልኳቸው። እንዳልፈራሁ ግን አወቁ። እንደዚህ ስላቸው ምርጫ አጡ። እነሱ በእነሱ ቤት አሁን በዚህ አስፈራርተው እንገልሻለን ምናምን በሚል ስንል ታመጣለች ስለወስደዋለች የሚለውን አይምሯቸው ውስጥ ስለሳሉትና ያቺ ደላላዋ ያልኳችሁ ወይንም በጎረቤት ትሰራለች ያልኳችሁ ለበዓል እነሱ ወጣ እንዳሉ እሷ ልታየኝ መታ ነበረ። ጓደኛዋ ጋር የእሷ ቤተሰቦች ሲመጡ የአረቦቹ ቤተሰቦች ሰራተኛ ይዘው ነው የመጡትና እሷ ጋር እስኪ ያቺ ልጅ እንደው ብቻዋን ሞተችና እስኪ እንደው እንዘይራትና እንዴትስ እንዳሳለፈችው እንጠይቃት ብለው መተው ነበረ። ጠይቀውኝ ሄደዋል። ልክ እነሱ መምጣታቸውን መታ ነበር እንዴ ብለው ጠየቁኝ። አዎ መተው ነበር አልኳቸው። እነሱ ወስዶት ይሆናል ምናምን አሉ። መጀመሪያ ላይ ገና አንቺ ነሽ ሳይሉ እነሱ አይደለም ያንቺን ስልክ እዚህ ጋር ሳሎን ጋር ብር ብትደርድሪ እንደዚህ አይነት ነገር ሀበሻ እንደዚህ አይሰሩም፣ አታረገውም፣ አትነካውም። ምክንያቱም ቢያንስ ህሊና አለ። ምንም ሌባ ቢሆኑ ሀበሻው እህታቸው እኔ እዛ ውስጥ ሆኜ እና ያደርጉ ምንም ሌባ ቢሆኑ ብዬ ነው የማስበው። እና እንደዚህ ዝት ብትከምሪ አይነኩም። በዛ ላይ ደግሞ ቤት አልቆዩም። ዘይረውኝ የተመለሱትና እነሱን በዚህ ውስጥ አትዱ ያልኳት እና እሺ የዋህደው እሺ ሻንጣሽን አምጪና ይፈተሻሉ። ምን አሻኝ። ከዛ እሱን ሰጠኋቸው።
እያንዳንዱ ጨርቅ እኔው ራሴ እያገላበጥኩኝ እያሳየኋቸው እያለ እናቲቷ በጎኔ ልጅየው ደግሞ ያው ትገደያለሽ ያለኝ በጎን አለ እያራገፍኩኝ እንትን እያሳየኋቸው እያለ ህፃናቶች ልጆች እንደዚህ እየፈለጉ ነበርና እሷው ክላስ ልጅቷ ክላስ ከቡፌው ኋላ ወድቋል። ከቁም ሳጥኑ ጀርባ ማለት ነው። ከዛ ጀርባ እንደዚህ ሲቀባቡ ምን ሲሉ ለካስ ወደ ውስጥ ገብቶ ወድቋል። በዛን ሰዓት እኔ ድምፁን ሳይሰሙ ቀርቶ ይሁን ሲወድቅ ሰምተው በሌላ እቃ መስሏቸው ይርሱት አላሁ አለም። እዛ ውስጥ ተቀርቅሮ የተገኘው ምንድነው? እኔ እያራገፍኩ ሻንጣውን እያሳየኋቸው ባለበት ነው። እንግዲህ የሰራሁባቸው ወደ 2 ወር አካባቢያ ሊሆነኝ ነው። እንግዲህ በዛን ሰዓት ያንን ጨርቅ እያራገፍኩ ይሄው እዚህ ስልኩ ተገኘ ሲሉ ማለት ነው። እኔ ምን እንደገባ ቤቱን ሁሉ ሙሉውን አጽድቻለሁ እንደወጡ፣ ግን ምን እንደገባ ጭንቅላቴ ውስጥ ብቻ እኔ አልሐምዱሊላህ ወደ እኔ ያለመጠጋጋቱ ነፃነት አድርጎኛል። ማለት የሆነው በቃ የሆነ ይሆናል። ሰው አለ ወንጀሉ ምንም እንትን የሚያስጨንቀው ነገር ያኔ ሆነው ይሆናል በሚል ማለት ነው። ያን ልብስ እያራገፍኩ እያሳየኋቸው እያለ ስልኮ ይሄው እዚህ ተገኝቷል ሲሉ በፊት እንደውም ያላስለቀሰኝን የዛን ጊዜ ነው ያለቀስኩት። እንደው መገኔ ሰው ሀገር አልኩና ጭንቅላቴን ይዤ ራሴን ይዤ ወደው ነው ራሴን ያመመኝ። ወይ ብዬ ነው ወላሂ ለአዚም ስቅስቅ ብዬ የዛን ቀን ያለቀስኩት ለቅሶ መቼም አይረሳኝም። ከዛ እነሱም ሄዱ፣ ወደዛው ተሰባስበው ሄዱ። ታየ ውስጥ ነው በጀርባ ወድቋል፣ ሩቅ ነው እና እንደዚህ ነው በቃ። አሁን ያኔ ይሄ ስልክ ምናልባት እንደው ባይታይ ኑሮ አስባችሁታል የሚያደርጉኝን? ከባድ ነው። ልክ እንደዚች እንደ ዱባይ ላይ እንደተደረገችው ልጅ ማለት ነው። አልሐምዱሊላ በመገኘቱ አለያ ገጠር ላይ ከባድ ነው። በእርግጥ እንግዲህ በጠለብ መተን ገጠር ያጋጠመን አላህ በሰላም ለሀገራችን ይመልሰን እንጂ ምንም ምርጫ የለንም። ሀተለው መታችሁ እንኳ ቀይሩ ብትሉ በጣም ያደክማል። ግን ህገ ወጥ ሆናችሁ የምትሰሩ ለብር ብላችሁ ወይንም ጭማሪ ያለው ብላችሁ በተቻላችሁ አቅም እንደዚህ ታዋቂ ሰዎች ብዙ ሰራተኛ ሰርቶባቸው የሚታወቁ ሰዎች ካልሆኑ በስተቀር አትሂዱ ባይ ነኝ። ገጠር ስቃይ ነው። አንደኛ መጀመሪያ እንደገባችሁ ደህና ሰዎች ይሆናሉ፣ ቀስ ብለው ይቀየራሉ። ምንም ቀናሽ ቢሆን ከተማ መስራትን የሚያክል ነገር የለም። የርዝቃችንን አላህ በረካ ይጨምረው። ከተማ ስሩ፣ አላህ ይጨመርበት ብያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።